ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አባይ ነጥቦችን በማስቀደም ጀምራል። ከዜናዎቹ ጋር ሳምራይት ሙልጌታና በምልክት ቋንቋ ወላ እንዳለው ከመላይ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። ወደ ቀዳሚ ጉዳያችን አለፍን። ሴቶች በተለያዩ የስራ መስኮች ተጠቃሚ እንዲሆኑ እየተሰራ መሆኑን የምስራቅ ጎጃም ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። የደጀን ወረዳ አስተዳደር በእንስሳት እርባታ ዘርፍ የተሰማሩ ሴቶች ተጠቃሚ መሆናቸውን ገልጿል። መረጃው የደጀን ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ነው። የኔና ሀለሙ እንደሚከተል ያቀርበዋል። በምስራቅ ጎጃም ዞን ሴቶችን በተለያዩ የስራ መስኮች ተጠቃሚ ለማድረግ ስራዎች ሲሰሩ ቆይተዋል። ወይዘሮ ስራነሽ ዳምጤ የደጀን ወረዳ ነዋሪ ሲሆኑ በወተት ላም እርባታ ተሰማርተው ውጤታማ ስለመሆናቸው ይናገራሉ። ከ3500 ብር ተነስቼ እስከ አሁን 4 ሚሊዮን ደርሻለሁ። ከብቶች አሁን የቦታው አንጻር ነው እንጂ እስከ 12 እስከ 13 ከብት አለ። ትናንትና 70 በግኔ ላክ ነው አዲስ አበባ። በተመሳሳይ በዶሮ እርባታ ዘርፍ የተሰማሩት ትግስትና ቁም ነገር የዶሮ እርባታ ሽርክና ማህበር በዘርፉ ውጤት እንዳገኙበት የማህበሩ አባላት ተናግረዋል። ያው በፊት ላይ እኔ አሁን ገበያ ነበር የምሰራው፣ ጌሾ ምናምን ነበር እንደዚህ የምሰራው። አሁን እኔ ወደፊት በጣም በዚህ በዶሮ እርባታ ላይ በፊትም ጀምር በግሌ ከ10 ዶሮ እስከ 25 ዶሮ ድረስ ጀምር ነበር። ተስፋ አልቆረጥኩም። እዚህ ላይም ተደራጀው ጥሩ ነው፣ ጥሩ ውጤት አገኝበታለሁ ብዬ እሰራለሁ። የምስራቅ ጎጃም ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ አሙኝሽ መሐመድ የሴቶች ቀን የሚከበረው የኢኮኖሚ ተጠቃሚነታቸውን በማረጋገጥ ነው ያሉት። በተለያዩ የስራ መስኮች የተሰማሩ ሴቶችን ውጤታማነት መመልከትና ማበረታታት እንደተቻለም ኃላፊዋ ተናግረዋል። በደጀን ወረዳ ላይ ያየነው ትግስት ቁም ነገርና ጓደኞቿ የሚለውን እንቅስቃሴው ገና ጅምር ላይ ቢሆንም ጥሩ ነገር አለ። አንደኛ የወተት ላም አሏቸው። በወተት ላም ያው እየተጠቀሙ ነው ያለ። ከዛ በተረፈ ግን ሀብታቸውንም በመናይበት ሰዓት በመጀመሪያ መነሻ ሀብታቸው ከ1.5 ሚሊዮን በላይ ነው የተነሱት። አሁን ላይ ግን ጥሩ ደረጃ ላይ ያሉ መሆኑን አይተናል። ሴቶች የሚያነሷቸውን የስራ ዕድል ፈጠራ ጥያቄዎችና ሌሎችንም ችግሮች ለመፍታት በቀጣይ ተጠናክሮ ይቀጥላል ነው ያሉት። በተለይ ትግስትና ቁም ነገር በተለይ የተደራጁ ስለሆኑ እነዚህ የተደራጁትን ወጣቶች በደንብ አድርጎ መደገፍ፣ ማገዝ፣ ችግሮቻቸውን መፍታት ይገባል ብዬ አስባለሁኝ። በዋናነት የበዓሉም ዓላማ አንዱ ይሄ ስለሆነ ማለት ነው። በዓለም አቀፍና በሀገር አቀፍ ደረጃ የሚከበር የሴቶች ቀን በደጀን ከተማ በተለያዩ ዝግጅቶች ተከብሯል።